ይሄን ፍኖተ ካርታ በዚህ መንገድ ይዘን አገር ቤት ገብተን ፍኖተ ካርታ ማንም አልነበረውም። እዚሁ ልነግራችሁ ይችላል። አሁን ነገሮች ትንሽ እንትን እያሉ ስለሆነ እኛ የሰጠነውን ፍኖተ ካርታ ነው መንግስት ተቀብሎ ወደ ተግባር የተረጎመው። አንድ ከማውቀው ነገር ይሄ የፓርቲዎች የስነ ምግባር ደንብ የሚለው ነገር እዛ ውስጥ አካተነው የነበረ ነገር ነው። በመንግስት አማካኝነት ሁሉም ፓርቲዎች እንዲፈራረሙት የተደረገው ግን ከዛም አልፎ የእርቅና ሰላም ኮሚሽኑ የድንበር ኮሚሽኑ ሶስተኛ ደረጃ ላይ ችግር ይፈጥራሉ። ከሶስተኛው ምዕራፍ በኋላ ችግር ይፈጥራሉ። አሁን መንካት የሌለብን ሴንሲቲቭ ጉዳዮች ስለሆኑ ከምርጫ በኋላ የተረጋጋ መንግስት ሲመጣ ቢፈታቸው ይሻላል ብለን ተተናቸው ያስቀመጣቸው ጉዳዮችም እዛ ውስጥ ጨምረናቸዋል። በዝርዝር ሄደንባቸዋል። ኢንፋክት እንደምንም ተደርጎ እንኳን ቢታለፍ ምርጫው ባልነው መንገድ ተመልስ አገሪቷ ችግር ውስጥ የምትደፈቅ መሆኑን ይሄ መዋቅራዊ ችግሩ ካልተፈታ በሚል መንገድ ያስቀመጥነው የተዘረዘረውን ነገር ለመፍታት የተደረገ ሙከራ ይመስላል የኮሚሽኖቹ መቋቋም። ሆኖም ግን አንድ ነገር የተረዳ ነው። የኛ የፍኖተ ካርታ ትንተናና የድርጅት አቅጣጫ ያስቀመጥነው ለኛ ሱፐርፊሻል፣ ሁለተኛ አገሪቷ እኛ ከምናስበው በላይ ሲሪየስ ሆነ የተወዛ ችግር ውስጥ የገባች መሆኗን ነው ያሳየን ያለው። ለዚህ ነው ቅድም ያነበብኩላችሁን መግቢያ የያዘውን ሰነድ እንደገና እንድንጽፍ የተገደድነው። ምን እየጻፍኩት ወደ ምንድን ነው ሄደው ያለው የምርጫ ምናምን የሚለው ቀርቶ በኢትዮጵያ ዲሞክራሲ ግንባታና በአገር ህልውና ላይ ያሰፈሰፈውን አደጋ እንዴት እንደምንቋቋመውና መውጫ መንገዱ የሚል አርዕስት የያዘ ሰነድ ወደ ማዘጋጀት ነው ሄደው። በዛ ሰነድ ላይ በጣም በርካታ የሆኑ በአገሪቷ ውስጥ እየተሰሩ ያሉ አገሪቷን ወደ ህልውናን የሚያሳጡ ፍጹም ዴሞክራቲክ የሆነ ነገር ሊከናወን የማይችልባት አገር እያደረጓት ያሉትን ነገሮች በሚገባ ዘርዝሮ ያሰነድ ሄደው። በፊት ለፊት እነዚህ ሀገሮቹ መሪዎች ያነበቡት ነው። ኢህአዴግ የሚባል ድርጅት ከዲሞክራሲያዊ ስርዓት ግንባታና ከሀገር አንድነት ማስጠበቅ ጋር እጅግ የሚቃረን ባህሪ ያለው በመሆኑ የተነሳ የለውጥ ኃይሉ ይሄን ድርጅት ተጠቅሞ እንዴት አድርጎ የኢትዮጵያን አንድነት ማስከበር፣ እንዴት አድርጎ ዲሞክራሲ ስርዓት በኢትዮጵያ እንደሚገነባ የሚያደርገው ሙከራ ሊገባን አልቻለም የሚል ነገር ነው። ሊያደርገው አይችልም። ሁለት የመጡበት በመዋቅር ይሄን ተከትሎ ነው። ኢህአዴግን አትርፎ ዲሞክራሲ መገንባት፣ ኢህአዴግን አትርፎ የኢትዮጵያን አንድነት ማስጠበቅ አይቻልም። ለውጥ ፈላጊዎቹ ግን ኬኩንም ማስቀመጥ ኬኩንም መብላት ትፈልጋላችሁ አንብበውታል። በዚህ መንገድ ተሄዶ የትም አይደረስም።